ሰላም እንዴት ናችሁ? በባለፈው ቪዲዮ ላይ በተለያዩ ክፍል ስለ ፖፕ ላይቭ ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ እንዴት የጠፋብንን አካውንት መልሰን እናገኛለን የሚለውን እናያለን። እስከ መጨረሻ ከኔ ጋር ሁኑ። እንደዛውም ደግሞ ጓደኛችሁ አካውንቱ ጠፍቶበት ይህን ስራ እየሰራ ካልሆነ ይህን ቪዲዮ ሼር አድርጉለት። መግቢያ ላይ እንዳየነው ዛሬ የምናየው የጠፋብንን አካውንት መመለስ ነው። ለሱም ደግሞ የሚያስፈልገን አዲስ ኢሜል መክፈት ነው። ያው አዲስ ኢሜል ለመክፈት እናንተ ታውቃላችሁ ብዬ አስባለሁ። ካላወቃችሁ ደግሞ ኢሜል ላይ ገብታችሁ አዲስ ኢሜል መጀመሪያ ትከፍታላችሁ ማለት ነው። ምክንያቱም ሌላ አዲስ አካውንት ለመክፈት ስለሆነ መጀመሪያ አዲስ ኢሜል ከፍተን አዲስ አካውንት እንከፍታለን ማለት ነው። እሱን ከከፈትን በኋላ ምን እንደምናደርግ ደግሞ አሳያችኋለሁ። መጀመሪያ ኢሜሉን ከከፈትን በኋላ አሁን ኢሜሉን እንመርጣለን ማለት ነው። አዲስ የከፈትነው ኢሜል እናካለን። እሱን ነክተን እንደዚህ ስትነካ ወደ አዲሱ አካውንት እንድንከፍት ያዘናል። በሴትም መክፈት ትችላላችሁ። ከከፈታችሁ በኋላ እንደዚህ መታችሁ ከታች አምፑሉን ትነካላችሁ አዲሱ አካውንት ላይ ማለት ነው። እንደዚህ ይመጣል። ከዛ ምንድነው የምናደርገው ኤዩቲኤች የሚለውን እናካለን ማለት ነው። ከዛ እዚህ ጋር ፌስ አውተንቲኬሽን ጎ የሚል አለ። እሱን ነግተን እዚህ ላይ አሁን አዲስ አሻራ እንሰጣለን ማለት ነው። ከነካም በኋላ እንደዚህ ይከፍታል። አፕሎድ ፎቶ ጋር ፎቶአችን እናስገባለን። መጀመሪያ ፎቶአችን እዛ ጋር እናስገባለን። አፕሎድ ፎቶ የሚል ጋር አፕሎድ ፎቶ ኦፍ ዩር ሰልፍ የሚል ጋር ፎቶአችን ካስገባን በኋላ ከታች ስታርት ቱ ሰርቲፊኬት የሚል አለ። እሱ ላይ ገብተን አሻራ እንሰጣለን ማለት ነው። ከዛ እዚህ ጋር ስታርት ሰርቲፊኬት የሚለውን ነግተን እዚህ ጋር አሻራ እንሰጣለን ማለት ነው። ካሜራ ይበራል። እዚህ ጋር አሻንጉሊቱ ይመጣል። ብርሃን ያለበት ቦታ ላይ ነው የምንሆነው። ወደ ታች ወደ ላይ የሚለውን እናረጋለን። ከዛ ምን ያረጋል? እዚህ ጋር አካውንታችን ያመጣል። የድሮ የጠፋብንን አካውንት ያመጣል። እሱን ስክሪንሻት እናረጋለን ማለት ነው። በምን እንደከፈትን ሁሉም ነገር ያመጣል። እሱን ስክሪንሻት እናረጋለን። መጀመሪያ ላይ ፌስ አውተንቲኬሽን ለማድረግ ስንሄድ ስክሪንሻት ካረግን በኋላ ምንድነው የምናደርገው? እዚህ ጋር ከታች አምፖላን እነካለን። እዚህ ጋር ያለ አምፖል እነካለን። ወደ ፕሮፋይላችንን ተመልሰን እንገባለን ማለት ነው። ፕሮፋይላችሁ ውስጥ ከሆናችሁ ግን እዛው ቀጥታ ሄልፕ የሚል አለ እዚህ ጋር፣ እሱን እነካለን። እዚህ ጋር ሄልፕ የሚል አለ፣ እሱን እነካለን። እሱን ከነካችሁ በኋላ እንደዚህ ይከፍታል። ምንድነው የምናደርገው? እዚህ ጋር ሜሴጅ ፊድባክ የሚል አለ፣ ይሄንን እነካለን። እሱን ከነካም በኋላ እዚህ ጋር ምንድነው የምነካ? እዚህ ጋር ኮንሰልት የሚል አለ መጀመሪያ ላይ ያለው ማለት ነው። እሱን እነካለን። እሱን ስነካ እንደዚህ ያመጣል። አሁን እዚህ ጋር ባለፈውም ያው ሌላ ሪፖርት ስናደርግ ያያችሁ ቪዲዮ ላይ መጀመሪያ ላይ የምናቀርበው ቅሬታ ከምን ጋር ይያያዛል የሚለውን እዚህ ጋር እናያለን። አሁን አካውንታችን ጠፍቶብን ነው። ከሱ ጋር የሚያያዝ ደግሞ ስለሌለ ምንድነው የምናደርገው? እዚህ ጋር አዘር የሚል አለ ይሄኛው ማለት ነው። እሱን እነካለን። እሱን እንደዚህ ካጠቆርን በኋላ እዚህ ጋር መተን አሁን እንጽፋለን ማለት ነው። እዚህ ጋር ባዶ ቦታ ላይ እንጽፋለን። ስክሪንሻት ያደረግነውን ደግሞ ከታች እዚህ ጋር ነክተን እናስገባለን ፎቶውን። አሁን እዚህ ጋር ይሄንን የምንጽፈውን ስክሪን ላይም አለ በትልልቁ፣ እሱን እዚህ ጋር አምጥታችሁ ትጽፋላችሁ ማለት ነው። ስክሪን ላይም አለ አይ ሎስት ማይ አካውንት ሃው ቱ ሪከቨሪ ብለን እንጽፋለን ማለት ነው። ከዛ እዚህ ጋር ምንድነው የምናደርገው? እዚህ ጋር ካሜራ ምልክቱን እሱን ነክተን ደግሞ ፎቶውን ቀደም ስክሪንሻት ያደረግነውን ፎቶ እዚህ ጋር እናስገባለን። አሁን ፎቶውንም አስገብቻለሁ። እንደዚህ ጽሁፉንም ጽፌያለሁ። እዚህ ጋር ፎቶ የምታስገቡት ፎቶ እንዳትረሱ እሺ። ቀደም ስክሪንሻት ያደረጋችሁ ፌስ አውተንቲኬሽን ለማድረግ ስትሄዱ እንደዚህ አካውንት አለ፣ ይሄኛው አካውንት በዚህ ከፍታል ምናምን ብሎ ያሳያችኋል። እሱን ነው ስክሪንሻት የምታደርጉት ማለት ነው። ከዛ ምንድነው የምናደርገው? እዚህ ጋር ሰሚት የሚል አለ። እሱን ነግተን ሰሚት እናደርጋለን ወይ ደግሞ ለእነሱ እንልካለን ማለት ነው። ይኸው እንደዚህ ልከናል። ከ24 ሰዓት በኋላ ይመለሳል የሚል እዚህ ጋር እነሱ ሜሴጅ ላኩልን። 24 ሰዓት አይሞላም፣ 5 ወይ ደግሞ 10 ደቂቃ ከዛ በላይም አይቆይም መልሱን ይሰጣሉ ማለት ነው። ከዛ በኋላ ደግሞ ሌላ የምንጽፈዋለን፣ እሱን ደግሞ አሳያቸዋለሁ ማለት ነው። ሜሴጁ ሲመለስ እዚህ ጋር ሄልፕ ላይ አንድ ብሎ ይመጣል። እሱ ሲመጣ ደግሞ አሳያቸዋለሁ። ብዙም ደቂቃ አልቆየም። አሁን ሄልፕ ላይ አንድ ብሎ መጥቶልኛል።
እሱን እናካለን። ከዛ እዚህ ጋር ይሄኛው ሜሴጅ ማይ ፊድባክ የሚል አለ እዚህ ጋር እሱ ላይም አንድ ቀይ በርቷል። ስለዚህ አንድ ሜሴጅ አለ ማለት ነው። እሱን እናካለን። ከዛ እሱን ከነካብን በኋላ እዚህ ጋር መተን ይሄኛውን እናካለን። እንደዚህ ይመጣል። ያው እንዴት እንደምናገኝ ምናምን እሱን እንደዚህ ያሳየናል ማለት ነው። ከዛ ምንድነው የምናደርገው እዚህ ጋር ኮንቲኒው ኩዌሽን የሚል አለ እሱን እነካለን። ድጋሜ ሌላ እንጽፋለን ማለት ነው። እንደዚህ ታገኛለህ በሎጊን አድርገህ ምናምን ነው እሱ ጋር እዚህ ጋር ያለ ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር ኮንቲኒው ኩዌሽን የሚል አለ እሱን እነካለን። ከዛ እሱን ከነካን በኋላ እዚህ ጋር አሁን ሌላ እንጽፋለን ማለት ነው። እዚህ ላይ ሌላ እንጽፋለን። እሱን ደግሞ ስክሪን ላይ አለ እሱን ትጽፋላችሁ እናንተም። እሺ እዚህ ጋር እንደዚህ እንጽፋለን። እናንተ መጨረሻ ላይ ያለን አይዲያችሁን ብቻ ነው የምትቀይሩ። እሺ እዚህ ጋር ያለ አይዲ ብቻ ትቀይራላችሁ። ሌላ ምንም አትቀይሩም። እኔ እንደጻፍኩት ትጽፋላችሁ። ከዛ እዚች ጋር እኔ የጻፍኩትን አይዲ ብቻ ትቀይራላችሁ ማለት ነው። ስክሪን ላይም አለ እዚህ በትልልቁ ጽፍ ያለው ስክሪን ላይም ይሄ ካልታያችሁ ማለት ነው። እሱን እዚህ ጋር ትጽፋላችሁ። ከዛ በኋላ ምንድነው የምታደርጉት ቅድም ስክሪንሻት ያደረግነው ፎቶውን ድጋሚ አሁንም እዚህ ጋር እናስገባለን። እዚህ ጋር ነግተን እናስገባለን። ይሄ አሁንም ፎቶውን አስገብቻለሁ። ከዛ ምንድነው የምናደርገው እዚህ ጋር ሰሚት እንላለን ማለት ነው። እሺ አሁን ድጋሚ ልከናል። ምን ያደርጋሉ ከዛ ከትንሽ ደቂቃ በኋላ አሁን ይሄኛውን እንደዚህ ከላግነው በኋላ ከትንሽ ደቂቃ በኋላ ምን ያደርጋሉ ይሄኛውን አካውንት ሎግ አውት ያደርጋሉ። ከዛ ኢሜሉን ድጋሚ እንነካለን። አሁን እናንተ ያዘጋጃችሁት ኢሜል ወይ ደግሞ አሁን አዲስ ሪፖርት በምታደርጉት ኢሜል እሱን ስትነኩ ምን ያደርጋል የጠፋባችሁ አካውንት በዚህ ኢሜል ይመጣል ማለት ነው። ከዛ ምንድነው የምታደርጉት እሱ ከመጣላችሁ በኋላ ምንድነው የምታደርጉት እዚህ ጋር ገብታችሁ ሌላ ጊዜ እንዳይጠፋባችሁ እዚህ ጋር ሲቲንግ ላይ ትገባላችሁ። እሱ ላይ ከገባችሁ በኋላ እዚህ ጋር ሰኩሪቲ ፓስወርድ የሚል አለ እዚህ ጋር ወይ ደግሞ አካውንት ኤንድ ሰኩሪቲ የሚል አለ እሱን ትነካላችሁ። እዚህ ጋር ሰኩሪቲ ሌቨል ሎ ላይ ነው ያለ። እሱን ምንድነው የምታደርጉት እዚህ ጋር ገብታችሁ ይሄኛውን ነክታችሁ ቀስቱ ማለት ነው እሱን ነክታችሁ እዚህ ጋር ፓስወርዳችሁን ታስገባላችሁ፣ ስልክ ቁጥራችሁን ታስገባላችሁ፣ ኢሜይላችሁን ያሁኑን ታስገባላችሁ፣ ፌስቡካችሁንም ባይንድ ታደርጋላችሁ። በቃ ሁሉንም ነገር እዚህ ላይ ባይንድ ታደርጋላችሁ ማለት ነው። ከዛ በኋላ አካውንታችሁ እንኳን ከጠፋባችሁ በኢሜይል ከጠፋባችሁ ዝም ብላችሁ ፌስቡክን ስትነኩ በዚህ ፌስቡክ ሎጊን አድርጋችሁ ትገባላችሁ። ወይ ደግሞ በአይዲ እና ፓስወርድ ካረጋችሁ ደግሞ በአይዲ እና በፓስወርድ ሎጊን አድርጋችሁ ትገባላችሁ። የምታስገቡት ፓስወርድ ከ6 በላይ መሆን አለበት። ቁጥርና ጽሁፍ አቀላቅላችሁ ብታረጉ ጥሩ ነው። ከዛ ሁሌ ከጠፋባችሁ በእሱ ሎጊን አድርጋችሁ መግባት ትችላላችሁ ማለት ነው። እሱን እንዴት እንደምታደርጉ ወደፊት ቪዲዮ ይሰራላችኋለሁ ወይ ደግሞ ሌላ ቪዲዮ አለ የሰው እሱን አይታችሁ በሱ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ፓርቲ ላይ መታችሁ እኔ ካለው ኦንላይን እዛ ላይ መጠየቅ ትችላላችሁ ማለት ነው። ከዛ ከትንሽ ደቂቃ በኋላ ይሄኛው አካውንት ሎግ አውት ያደርጉኛል። ከዛ ድጋሜ ሎግን አድርጌ አሳያችኋለሁ ማለት ነው። እንደዚህ ሎግ አውት አድርጎኛል። ከዛ ምንድነው የማደርገው አሁን ቅድም የጠፋብኝን አካውንት ወይ ደግሞ ኢሜይሉን የከፈትኩትን አሁን ሪፖርት ያደረኩትን ኢሜይል እነካለሁ ማለት ነው። ከዛ የድሮውን አካውንቴን ያመጣልኛል። ይሄው የጠፋብኝ አካውንት ይሄኛው ነበረ። እዚህ ጋር ከፈለጋችሁ አይዲውን እዚህ ጋር ማየት ትችላላችሁ። ቅድም ሪፖርት ያደረኩትን አይዲ ማለት ነው። ስለዚህ የእናንተም እንደዚህ ይመጣል። እሱ ከመጣላችሁ በኋላ ይሄኛውን መጠቀም ትችላላችሁ ማለት ነው። ሌላ ቀን ሌላ ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። ከኛ ጋር መስራት የምትፈልጉ ደግሞ እዚህ ጋር አይዲ አለ። በዚህ አይዲ መታችሁ የኛ ጋር መመዝገብ ትችላላችሁ። ማይ ኤጀንሲ ላይ የኛን አይዲ ሞልታችሁ ጥያቄ ወይ ደግሞ ሀሳብ ካላችሁ ደግሞ በዚህ ስልክ ቁጥር ላይ ቴሌግራም፣ ዋትስአፕ፣ ኢሞ ላይ ከኔ ጋር መታችሁ መገናኘት ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ሌላ ቀን ደግሞ በሌላ ቪዲዮ ይመጣለሁ። እስከዛ ደህና ቆዩልኝ።